ይቅርታ ልጠይቅ ነው ያለን ነገር ምንም ነው በቃ ይቅርታ ነው ከምን በላይ ይቅርታ ነው በቃ እኔ እናንተ ሰላም አውርደን ስለ ይቅርታው አይደለም አንተ እኮ በእኛ መሀል አያገባም በቃ ይቅርታን ተቀብያለሁ እንደው እያዳመጥከው እኮ አይደለም እያዳመጥከው አይደለም ያለው ሰው እሱ እኮ ሄዶ እያለሻለሁ እሱ አንተ ትመታታለህ እኔ አስብላታለሁ እያለኝ እኮ ነው ያለው ጠይቅ ነው አንተ ነው እዚህ ጋር እየጠበቅን ያለው ከሱ ጋር እንደውም እዚህ ቤት ውስጥ ምን ትሰራላችሁ አንተ ይቅርታ ለመጠየቅ ነው ሌላ አያስፈልግም ነበር ብቻሽን ነበር ሄዶኔን ቤት እዚህ ውስጥ መቀበል የነበረብሽ እኔ ላንቺ አንቺ ለኔ አንዳንድ ሆነን ነው መኖር ያለብን አንቺ በዙሪያሽ እንደዚህ ወንድ አስከትለሽ እኔ እንዴት እኔ ናቲ እልህና ንዴት ስላለብኝ ነው ሌላ ነገር የለም በፈጠረክ ናቲ ውስጤ ላይ ያለውን ነገር ለምን አንተ የድሮዋን ሄዱ ለምን ከኔ ውጭ እኮ ማንም አልነበር ሲጀመር ምንም ነገር ቢፈጠር ምንም ነገር ባረጋት በእኛ ህይወት አያገባም አውቃለሁ በጥፊ መቷት ብገላትም ይቅርታ ነው ይሆናል እኔ ስላንተ ይቅርታ አይደለም ይቅርታ ነው ይሆናል እኔ አሁን ይቅር አላልኩም ምናምን እያልኩ አይደለም ግን ፍቅረኛ ያተገብ ያለፈው አልፏል አይደል እኔ ስለ ትዳሬ አንተ አይደለም ጋይድ የምታደርገው ስለ ሴት ልጅ ክብር ደግሞ እኔ እንደዚህ ምን ተከተከው ስሜቴ ስለተነካ ስሜቴ የተነካው ደግሞ አንቺን እንደዚህ ስላየው ስለ አንቺ ኬር ስለማድረግ ገብቶሻል አንቺን ከማንም ከኔውጭ ቃና ብሎ እንዳያሽ ናቲና ሄሉ ይታረቁ በቃ ነገሩ ይስተካከል እያላችሁ ነው ብዙዎቻችሁ ማለት ነው በቃ ይቅርታ አድርግላት አንቺም ይቅርታ አድርጊለትና አብራችሁ ኑሮ ከዚህ በኋላ ጭቅጭቅ ሰልችቶናል እያሉም ያሉ ኮሜንታተሮች አሉ እና ሄሉዬም እንግዲህ ይቅርታ ለመጠየቅ ከልጁ ጋር ተቀጣጥረው እንግዲህ ናቲንም አግኝተውት ነበር ናቲም ደግሞ እንግዲህ ከዚህ በፊት ትቷት ወደ መጣበት ሊሄድ ነበር ከአየር ማረፊያ ነው እንግዲህ የመለሰችው እንደዛም ሆኖ እያለ ግን እንዴት ልጁን ይዘህ እዚህ ትንትንት ያለሽ በቃ ምናምን ብሎ ይቅርታው ራሱ አልተቀበላቸውም ማለት ይቻላል እና ስለዚህ ናቴ እንደዚህ መሆን የለብህም አንተም ህይወት አለህ ነበር ወይንም ደግሞ ፍቅረኛ ነበረች አይደል እንዴ ያው አብራችሁ ባትኖሩም አብረን እንሆናለን ብለህ ወደፊት ተስፋ የሰጠህ ሴት ነበረች ቢያች ሴት እንኳን መታ ሄሉ አንተን ለማስቀናት ብላ ነበር ይሄ ነገር ያደረገችው እንጂ ጣልተህ አልነበረም ስለዚህ ልጁም ደግሞ ይቅርታ ጠይቆሃል ከይቅርታ በላይ ምንም ነገር የለም ስለዚህ በቃ እሱም ወደ ህይወቱ አንተም ወደ ህይወትህ ማለት ነው ስለዚህ ታረቁ ሄሉ እናንተ በማላችሁ ማንም ሰው መግባት የለበትም ልጁም ደግሞ የእውነት በጣም የሚያሳዝን ልጅ ነው በቃ ይቅርታ ጠይቋል ምክንያቱም ጥፋቱን ስላወቀ ማለት ነውና ስለዚህ ናቲ ይቅርታ ማድረግ አለበት እሷም ሄሉም እንደዛው